ሰላም ሰላም ውድ ዶማ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛ። እንዴት ናችሁ? ዛሬ ቀዝቃዛ ኬክ አብረን እንሰራለን። አብራችሁኝ ሆኖ ላለሁኝ እዚህ ጋር ያው የተዘጋጀ ካርቶን ኬክ ነው። እኔ አይደለም የምሰራው ተገዝቶ የሚመጣው ማለት ነው። ዱቄቱ ስለሌለ ማለት እንጂ ብዙውን ጊዜ እኔ የምሰራው እና የተዘጋጀ ነው። ከዛ እኔ ክሬሞችን እሰራለሁ። ክሬም ብቻ ነው ከኔ የሚጠበቀው ማለት ነው። እዚህ ጋር ምንድነው ይሄ ግሽጣ የሚባለው ነው የተዘጋጀውን። እዚህ ጋር ደግሞ ኬሬ 4 አድርጌያለሁኝ። እናንተ እንደሚያስፈልጋችሁ ያን እጅ ነገር እንዲያለ ረመዳን እንዴት ይዟችኋል? እኔ ጋር አሪፍ ነው፣ እግዚአብሔር ይመስገን። አሁን እያለቀ ነው። ያው ለጾሚዎች እንዲያልቅ አይፈልጉም። እኛ በስራ ላይ የምንገኝ ደግሞ እንዲያልቅ እንፈልጋለን። ለምን ያው ጊዜያችንን እንደ በፊት ሳይሆን የተወሰነ በፊት ሰርተን የምናርፍበት ጊዜ አለ። አሁን ግን የተደራረበ ስራ ስለሆነ ማለት ነው። እናንተ ጋር እንዴት እያለፈ ነው? እኔ ጋር አሪፍ ነው። አርጋለሁ አንዱ ነው። እዚህ ጋር ደግሞ ሐሊብ ይሄ የተዘጋጀው ማለት ነው፣ ወይንም ወተት ወፍራሙ አንድ ጊዜ ጠብቁኝ። እዚህ ይሄ ደግሞ ይሄው አሁን የማደርገው ይሄ ነው፣ ይሄ ማለት ነው። ከዛ ትንሽዬ ወተት ያው ወፍራም ስለሆነ እንዲያንቀሳቅስልን ማለት ነው። ከዛ አብረን ሂደን እንፍጭ። ከዛ እዚህ ከዳዳር ነው ላይ የተወሰነ እናየዋለን፣ ተለጥፎ እንዳይቀር ማለት ነው። ከዛ እንደዚህ እናለብሰዋለን መጀመሪያ ከታች ማለት ነው። እንዲህ ካደረግን በኋላ እንደርብበታለን ከላይ።
ከዛ እናለብሰዋለን ማለት ነው። ወፍራም ሲሆን ቶሎ አይወርድም እንጂ አለው። እንደዚህ እናደርገውና እንደዚህ ሙልት አድርጌ ጨረስኩትኝ። ከዛ እንትን እናደርግበታለን ከካው ማለት የፈለግነው እናንተ የፈለጋችሁትን ከረን። እኔ ደግሞ ያው እነሱ የሚፈልጉት ወይም እኔ የምፈልገው ይሄንን ነው። ይሄን ያደረገው ነው ማለት ነው። ይመስላል። እንዲህ ካደረግን በኋላ ያው ሴትዮ ስለምትፈልግ ነው። እኔ ባልፈልገው ደስ ይለኛል፣ ግን ይሄ ከላይ ብስኩት ነገር ምናምን ሴትዮ ትወዳለች። ይሄን ይመስላል። ከዛ መጨረሻ ላይ ምንድነው የምናደርገው? ልክ ሲወጣ እዚች ጋር ወይም እዚች ጋር ፍስቲክ ታደርጋለች እሷ ማለት ነው። ከዛ ፍሪጅ ወይም ተላጃ እናስቀምጠውና ናይሎን እናደርግበታለን ንፋሱን እንዳያደርቅብን ማለት ነው። ይሄን ይመስላል የዛሬ ውሎዬ። ያው ሌሎችም ስራ ላይ ግን ለመቅረጽ ስለማይመች ያው አሚዝ ያስፈልጋል አይደለ? ለዛ አልቀረጽኩም እንጂ ብዙ ሰርቼ ነበር ለማሳየት ማለት ነው። በተረፈ ውድ ዶክመንት ቤተሰቦች ላይክ